የብልጽግና ፓርቲ አመራሮች አባላትና ደጋፊዎች የተሳተፉበት በአካል ብቃት እንቅስቃሴ የታገዘ የምርጫ ቅስቀሳ መርሃ ግብር ተካሄደ። የማስ ስፖርት በጣም ለሰው ልጅ ወሳኝ ነው። በተለይ ደግሞ አሁን ካለንበት ሁኔታዎች ጋር ተያይዞ ተደራራቢ በሽታዎች ሊከሰቱ ይችላሉ። እነዚህን ከማስቀረት ጋር ተያይዞ ማህበረሰቡ በየጊዜው ጧት ተነስቶ የማስ ስፖርት ቢያደርግ ለጤና ጠቀሜታ ያለው መሆኑን በመገንዘብ ወደ ሜዳ መጥቶ ጧት ሰዓትም የሚወስድበት ምክንያትም የለም። ስለዚህ እየመጣ የማስ ስፖርት ቢያደርግ የሚል ነገር አለኝ። ስለዚህ ከፍተኛ የሆነ የጤና ጠቀሜታ ይኖረዋል ማለት ነው። በተለይ ደግሞ አሁን ደግሞ ከጀመርነው ከብልጽግና ጉዞ ጋር ተያይዞ ዛሬ እዚህ ሜዳ ላይ የተገናኘ ነው የብልጽግናን ራዕይ ከማሳካት ጋር ተያይዞ በርካታ የሆነ የማህበረሰብ ክፍል ተገኝቷል። ስለዚህ ከዛ ጋር ተያይዞ ሁላችንም በሜዳው ተገኝተን የራሳችን የማስ ስፖርት እያደረግን ያለንበት ሁኔታ ነው ያለው። ማስ ስፖርት በጣም ለጤና ጠቃሚ ነው። ብሎም ደግሞ ለሴቶች ከጓዳ ከጉልበት ስራ ወጥተን በአደባባይ ስፖርትን በመስራት ጤንነታችንን ለማስጠበቅ ተደራጅተን ወጥተናል። ከዚህ ጋር ተያይዞ እግር መንገዱን ፓርቲያችን እንዲመርጡ ቲሸርቱን በመልበስ ፓርቲያችን ደግፈው እንዲመርጡን የሴቶች ትልቅ ሚና ይዘን የመጣ ነው። ቀጣይ የሴቶች ትልቅ ድርሻ አለን። በአደረጃጀት የሁሉም ማህበረሰብ ሴቶችን በአደረጃጀት ወጥተው ፓርቲያችን እንዲመርጡና ቀጣይ ያለውን ሰላም ለማስጠበቅ የሴቶች ትልቅ ድርሻ ተልዕኮ ስለተሰጠን በተለያዩ በስፖርቶችም በሰላማዊ ሰልፍም ነገም ሰላማዊ ሰልፍ አለ በራሳችን በጾታ እሱን አጠናክረን እንቀጥላለን ማለት ነው። ቀጣይ ሰላሙን ለማስጠበቅ ሴቶች ትልቅ ድርሻ አላቸው። ሴቶች በአደረጃጀት በህብረትም በቤተሰብም በአንድ ለሶስትም በተደራጁት መሰረት ካርዳቸውን በደንብ በጥንቃቄ ይዘው ቀጣይ ምርጫውን በተሳካ ሁኔታ ሰላማዊ ፍትሃዊ ሆኖ ለማጠናቀቅ ትልቅ ድርሻ ይዘው እየሰሩ ናቸው። በቡና ጠጡ ፕሮግራም ጉርብትና ለተሻለ ብልጽግና በሚል ቡና ጠጡ ፕሮግራም ሴሪሞኒ በማዘጋጀት ሰልፎችን በማዘጋጀት ፖስተሮችን ይዘው በመንቀሳቀስ ቤት ለቤት ቅስቀሳ በማድረግ ቀጣይ ሰላማዊ ምርጫ እንዲካሄድ ትልቅ ድርሻ እየተወጡ ይገኛሉ። እሺ እንግዲህ እኛ ሴቶች ሰሞኑን በርካታ የንቅናቄ መድረኮች የውይይት መድረኮችን ስናካሄድ መተናል። አሁን ደግሞ ስፖርታዊ ውድድር በማድረግ አንደኛ ጤንነታችን መጠበቅ ነው። ከዛ ባለፈ በዋናነት ግን የብልጽግና ፓርቲ ደጋፊዎች እንደመሆናችን መጠን መላ ሴቶች የኛን አርአያ እንዲከተሉ እነሱን ለማነሳሳት ደጋፊዎቻችን መልእክት ለማስተላለፍ የተጠቀምንበት የስፖርት ውድድር ነው። እሺ እንግዲህ እኛ በዋናነት መንታ ግቦችን ይዘን ነው እየተንቀሳቀስን ያለ ነው። እንደ ገዢ ፓርቲ ምርጫው ፍትሃዊ፣ ሰላማዊ፣ ዲሞክራሲያዊ እንዲሆን ነው የሚፈለገው። ከዛ ባለፈ ደግሞ እኛ አባሎቹ መንግስት ሊያስመሰረት የሚችል ድምጽ ፍትሃዊ፣ ዲሞክራሲያዊ፣ ነጻ በሆነ አግባብ እንድናገኝ ነው እየሰራን ያለ ነው። ስለዚህ በዚህ አግባብ ምርጫችን በሰላማዊነት እንዲጠናቀቅ እኛ ሴቶች የበኩላችን እየተወጣን እንገኛለን። የሴቶች አደረጃጀትን በማጠናከር አጠቃላይ የንቅናቄ መድረኮችን በማካሄድ በሴቶች በኩል ሚናቸውን እንዲወጡ እያስቻለን ያለንበት ሁኔታ ነው ያለው። በዋግምራ ብሔረሰብ አስተዳደር ሰቆጣ ከተማ የብልጽግና ፓርቲ አመራሮች አባላትና ደጋፊዎች የተሳተፉበት የአካል ብቃት እንቅስቃሴ ገመድ ጉተታና የእግር ኳስ ጨዋታ መርሃ ግብር ተደርጓል።